በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሀገር ኢትዮጵያና በተለያዩ ክፍለ ዓለማት ሆናችሁ ይህን የዕለቱን መልእክት የምትከታተሉ ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን። የዕለቱ መልእክታችን እንዴት እንጸልይ የሚል ይሆናል። እንዴት እንጸልይ? የመጀመሪያው ለመጸለይ የጸሎት ስፍራ ያስፈልገናል። ክርስቲያኖች በቤተ ክርስቲያን የምንጸልየው ጸሎት እንዳለ ሆኖ በቤታችንም የጸሎት ስፍራ ማዘጋጀት ያስፈልጋል። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 16 ቁጥር 5 ላይ በቤት ውስጥ ላለች ቤተ ክርስቲያን ሰላምታ አቅርቡልኝ ብሏል። ስለዚህ ቤት ውስጥ ቤተ ክርስቲያን ማዘጋጀት ይቻላል ማለት ነው። ስመ እግዚአብሔርን የምንጠራበት ከሌላው የተለየ ስፍራ ማዘጋጀት ከኛ ይጠበቃል። ክርስቲያኖች እስራኤላውያን ትልቁ ችግራቸው ምን መሰላችሁ? እግዚአብሔር ያለው በቤተ መቅደስ ውስጥ ብቻ ነው ብለው ያስቡ ነበር። ስለዚህ ቤተ መቅደሱን ቆልፈው ሲሄዱ በእግዚአብሔር የቆለፉበት ይመስላቸው ነበር። ለዚህ ነው እግዚአብሔር ምን አለ? ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። ለኔ ምን አይነት ቤት ትሰሩልኛላችሁ? ስለዚህ ልዑል እግዚአብሔር የሰው ልጅ በሰራው ቤት ውስጥ ብቻ አይኖርም። ምን ማለት ነው? ተወስኖ ተገድቦ እግዚአብሔር የሰው እጅ በሰራው ቤት ውስጥ ብቻ አይኖርም ማለት ነው። እሱ በሁሉ ስፍራ የሚገኝ ነው። ለእግዚአብሔር የሚርቅ የምድር ጥግ የለም። ክርስቲያኖች እግዚአብሔር ለልብ ዝንባሌ ሁሉ ቅርብ ነው። ይሄንን ከተረዳን ነው ትልቁ ውጊያችን በቤታችን ውስጥ ስለሆነ ትልቁ ውጊያችን በቤታችን ውስጥ ነው ያለው። ልጆቻችን ቤት ውስጥ ስንጸልይ ማየት ስላለባቸው ለጸሎት ምሳሌ መሆን ስላለብን በቤታችን ውስጥ የጸሎት ስፍራ ማዘጋጀት ያ ለጸሎት እንድንነቃ ያደርገናል። የመጀመሪያው ይህ ነው። ሁለተኛው እንደ ፈቃዱ መጸለይ ነው። መቼም ብዙ ሰው የማይጠቅመውን ነው የሚለምነው። እግዚአብሔር ጸሎትን ሁሉ ቢሰማ ኖሮ ጸሎት የአደጋ ምልክት ምሳሌ ይሆን ነበር። እንደነ ማርያም ባውፍሊያ ማለት ነው። የማይጠቅም ልመና የሚለምኑ ሰዎች አሉ። ማርያም ባውፍሊያ ሳታውቅ ሳታስተውል ልጆቿን ለመስቀል ሞት እንደለመነች መጽሐፍ ቅዱስ ይነግረናል። በማቴዎስ ወንጌል ምዕራፍ 20 ከቁጥር 1 ላይ በኢየሩሳሌም ስትነግስ አንደኛውን በቀኝህ አንደኛውን በግራ ካንተ ጋር ይንገሱ ብላ ለምናለች። ጌታም የምትለምኑትን አታውቁም ብሎ መልሶላታል። ብዙ ሰው የሚለምነውን አያውቅም። ስለዚህ ፍቃዱ ምንድነው? ፍቃዱን ማወቅ። በዮሐንስ ወንጌል ምዕራፍ 15 ከቁጥር 5 ላይ ቃሎቼ በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይደረግላችኋል። በልቡ የእግዚአብሔር ቃል የሞላበት ሰው ጸሎቱ እንደ ቃሉ ነው የሚሆነው። የሚለምነው ልመና ሁሉ ይሰማለታል፣ ይደረግለታል፣ ይሰማለታል ማለት ነው። ስለዚህ ክርስቲያኖች ስትጸልዩ ምንድነው የሚጸለየው ብላችሁ ለይታችሁ ማወቅ አለባችሁ። እግዚአብሔር የሚወደው ነው ወይ? እግዚአብሔር የሚፈቅደው ነው ወይ ብሎ ማሰብ ያስፈልጋል። እግዚአብሔር የማይወደው ከሆነ ወደ ጸሎት ማምጣት አይጠበቅብንም። እሱ ራሱ በደል ስለሆነ ማለት ነው። ክርስቲያኖች እንደ ፈቃዱ መጸለይ ይህ ብቻ አይደለም፣ በስሙ መጸለይ። የዮሐንስ ወንጌል ምዕራፍ 4 ከቁጥር 14 ላይ ማንኛውንም ነገር
በስሜ ብትለምኑ አደርገዋለሁ ይላል። እንዲህ አይነት እድል ተሰጥቶናል። ክርስቲያኖች አያስደስትም? ልንጠቀምበት ይገባል። ከብሉይ ኪዳን ጀምሮ እስከ ሐዲስ ኪዳን ድረስ ብዙ የእግዚአብሔር ስሞች አሉ። እነዛን ስሞች እየጠሩ መጸለይ ጸሎታችንን በእግዚአብሔር ፊት ተወዳጅ ያደርገዋል። ክርስቲያኖች ለዛ ነው አባቶች ሲጸልዩ በአማኑኤል ስም፣ በተወጋው ጎኑ፣ በፈሰሰው ደሙ፣ በእንተ እግዝእትነ ማርያም እያሉ የሚጸልዩት። ክርስቲያኖች እግዚአብሔር ሆይ ይበሉት፣ ስሙን ጥሩት። የቅዱሳንንም ስም በጸሎት ላይ መጥራት ጸሎታችንን ተወዳጅ ያደርገዋል። ለዚህም ምሳሌ የሚሆነን ኤልያስ ነው። ኤልያስ መስዋዕቱን በእሳት ሲያሳርግ የእነ አብርሃምን ስም ጠርቶ ነው። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እያለ እግዚአብሔርም ጸሎቱን ተቀብሎታል። ስለዚህ የቅዱሳንንም ስም የእግዚአብሔርንም ስም መጥራት ለኛ ጠቃሚ ነው። ክርስቲያኖች የእግዚአብሔር ስም የጸሎታችን ማህተም ነው። አንድ ደብዳቤ ጽፋችሁ ማህተም ከሌለው ተቀባይነት ላይኖረው ይችላል። የጸሎታችን ማህተም ደግሞ የእግዚአብሔር ስምና የቅዱሳን ስም ነው። ሌላው ንስሐ መግባት ነው። ብዙዎቻችን እንጸልያለን፣ ግን ደግሞ ጸሎታችን ተሰሚነት አላገኘም። ምክንያቱ ምንድነው ካልን ንስሐ አለመግባታችን ነው። ከትንቢተ ኢሳይያስ ምዕራፍ 59 ከቁጥር 1 ጀምሮ ተጽፏል። የእግዚአብሔር እጅ ከማዳን አላጠረችም፣ እጁም ጆሮውም ከመስማት አልደነቆረችም። ግን ተመልሶ እንዳያድናችሁ በእናንተና በእግዚአብሔር መካከል ኃጢአታችሁ ግድግዳ ሆኖ ለያችሁ ብሏል ነቢዩ ኢሳይያስ። ስለዚህ ጸሎታችንን ብንጸልይ ተቀባይነት ያላገኘነው ንስሐ አለመግባታችን ነው። የጌታችንና መድኃኒታችን ኢየሱስ ክርስቶስና የመጥምቁ ዮሐንስ የመጀመሪያው ስብከታቸው ምንድነው? መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ቃል ነበረ። የተዘጋው የሚከፈተው በንስሐ ነው። እግዚአብሔር ጸሎታችንን የሚቀበለው በንስሐ። እግዚአብሔር ከኛ የሚጠብቀው ሌላ ነገር የለም። ኃጢአታችንንና ድካማችንን ማመን ነው። አዲስ ህይወት መጀመር፣ ከኃጢአት መከልከል ነው። የዓለምን ፍቅር በእግዚአብሔር ፍቅር መተካት ነው። ልባችንን ለእግዚአብሔር ማስገዛት ነው። ክርስቲያኖች ስለዚህ ንስሐ ያልገባ ንስሐ ለመግባት መወሰን ነው። ዛሬው ነው። ምክንያቱም ነገ ምን እንደምንሆን አናውቅም። በዚያው እንደወጣን ልንቀር እንችላለን። ብዙ አደጋዎችን እያየን አይደል? እንሞታለን፣ እንጠራለን ብለዋል። አላሰቡትም ነበር። ድንገት ነው የሆነው። ክርስቲያኖች ሰው ድንገት በወጣበት የሚቀር ነው። ስለዚህ ንስሐ እንግባና በርትተን እንጸልይ። ክርስቲያኖች ንስሐ ገብተን ከእግዚአብሔር ጋር እንድንታረቅ የሱ ቅዱስ ፍቃድ ይሆንልን። በቀጣይ ቪዲዮ እስክንገናኝ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ያድርጉ።